እንኳን ለበዓለ መስቀሉ በሰላም አደረሳችሁ። አሁን ወደ መስቀል አደባባይ ጊዮርጊስ ነን ያለነው። ጊዮርጊስ ጋር ስንደርስ ዘማሪያን እየዘመሩ ነበረና ሰንበት ተማሪዎች አብረናቸው ትንሽ ሰዓት ዘመርን። በጣም ደስ ይል ነበር። የአድባራቱ የመጡ ሰንበት ተማሪዎችን ቃለ ሕይወትን ያሰማልናልና እኛም ጉዞ ወደ መስቀል አደባባይ መሄድ ጀመርን። መኪና የለም፣ በእግር ነው የምትሄደው። አስቡ፣ ከፒያሳ እኔማ ከፒያሳ እኮ አይደለም የጀመርኩት፣ ከአዲሱ ገበያ እስከ መስቀል አደባባይ በእግር ትላለህ። አሁን ቴዎድሮስ አደባባይ ደረስን። እንግዲህ አሁንም አልተውን እየሄድን ነው። አሁን ደግሞ በተለምዶ ጥቁር አንበሳ የሚባልበት የኢትዮጵያ ፖስታ አገልግሎት እዛ ደረስን። አሁንም እየሄድን ነው። ብቻ በቃ አያልቅም መንገዱ። ብገፉት በስማም በእግር አየሁት እኮ አዲስ አበባን ተሽከረከርናት። ዛን ብለን የት ብንደርስ ካሁን በኋላ ውስጥ ገብተን ነው እሺ የምንገናኘው። ከዚህ በኋላ ውስጥ ስንገናኝ አለፍን ማለት። እዚህ ጋር ደግሞ አባቴ ይውልኝ መንገድ አገኘው፣ ክፍተት መንገድ አገኘው ብሎ ይቀራረጹላቸዋል። ይሁት አልና ምናለን ጉዞ አሁንም ቀጥል። ሁለት ፍተሻ ይቀራናል ከዚህ በኋላ። እሷን እንዳደረግን መጨረሻው ላይ ደረስን። ቦታዬን ይዤ ቁጭ አደረኩ ማለት ነው። ስንደርስ ፕሮግራሙ ተጀምሮ ነበረ። እኛም ቃኘትና ቁጭ አለን። ዛን በቃ ፕሮግራሞቹ አንድ በአንድ መጀመር ጀመሩ። ቦታ መያዝ ጀመሩ። ከዛን ቡራኬ ሊሰጡን ቡራኬ ሳለ ብድግ ማለት ጀመርን ማለት ነው። ሁላችንም ቡራኬያችንን ከወሰድን በኋላ ወደ መቀመጫችን ቁጭ ማለት ጀመሩ ማለት ነው። ዘን አንዳንድ ደግሞ አሉ እረ ወይኔ ጮጋራ ንድድ የሚያደርጉ ማለት ነው። በቃ ግትር ብሎ እንደ ጅምብራ የሚቆሙብሽ። እረ በስመአብ ቁጭ በሉ ተብሎ እነሱ ይቆማሉ። ይኸውልኝ በቃ በስቃይ ነው በቃ ማለት ነው። በስቃይ ማለት ምንም አለፋችሁ በቃ ብቻ እንደተመቻችሁ እዩት። ብቻ በቃ በስቃይ ነው ብድግ እያደረኩ ያነሳው። ምን አለፋችሁ በስተመጨረሻ እንደዚህ እየዛኩ ቀረስኩ ማለት ነው። መሃል ላይ አንድ ትርኢት አየን። ፖሊሶች በፈረስ ሆነው እና እነሱን እያየን እያለ በቃ አየር ላይ መታታዊ በሆነ እንሰራዋለን ማለት ነው። የአዲስ አበባ ከተማ ነዋሪዎች ለመስቀልና ለደመራ በዓል በሰላም አደረሳችሁ ማለት እወዳለሁ። የመስቀል በዓል ሲከበር ከሁሉ በፊት እንግዲህ ከንቲባችን እንደዚህ አወራች። ቀጣይ ደግሞ
ሸዊት ሻንካይ ብሪ ባህልና ስፖርት ሚኒስቴር ክቡራን የፌዴራልና የክልል መንግስት ባለስልጣናት፣ ክቡራን አምባሳደሮችና የጦር ዲፕሎማቶች፣ እንግዶች፣ ክቡራን በአጠቃላይ በዚህ ታላቅ መንፈሳዊ በዓል ላይ የተገኛችሁ ሊቃውንተ ቤተክርስቲያን፣ የሰንበት ትምህርት ቤት ወጣቶች በዓለም ዙሪያ ሆናችሁ በዓሉን በመከታተል የምትገኙ ክርስቲያኖች ለ2018 ዓመተ ምህረት በዓለ መስቀሉ በሰላም አደረሰን አደረሳችሁ። ወለእለ ጻመው በመስቀሉ ይባልግ፣ የደከሙትን በመስቀሉ ይታደጋል። መጽሐፈ ኪዳን። እግዚአብሔር አምላካችን ሁለመናው እንከን የለሽ ፍጹም አምላክ ነው። እንደዚሁም በመሆኑ ጥፋትን የማይወድ አምላክ ነው። ይሁንና የሰው ልጅ በእግዚአብሔር ሕግ ላይ ድፍረትን የተሞላ ስህተት ወይም ጥፋት በመፈጸሙ እግዚአብሔርን አስቆጣ። እርስ በርሳችን ከመጠፋፋት ይልቅ በጋራ ሰርተን በጋራ የምንለማበትን ምርጫችን እናድርግ በማለት በእግዚአብሔር ስም አባታዊ መልእክታችንን እናስተላልፋለን። በዓለ መስቀልን የሰላም በዓል ያድርግልን። ለሀገራችንና ለመላው ለዓለም ሁሉ ሰላምን ይስጥልን። ክብርት ከንቲባ ያደረጉልን እርዳታንም በእጅጉ እናመሰግናለን። እግዚአብሔር አምላካችን ኢትዮጵያንና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር አሜን። መስከረም 2018 ዓመተ ምህረት አዲስ አበባ ኢትዮጵያ። አባታችን ምክራቸውን ከለገሱን ካስተማሩን በኋላ ህዝቤ ምን እንደነካው አላውቅም፣ ወደፊት ለፊት መሮጥ ጀመረ ማለት ነው። ለካ ቦታ ክፍት ቦታ አይቶ ወይ ህዝብ አልኩና እኔም ካለሁበት ንቅንቅ ሳለኝ መስቀል ብርሃነ ለኩሉ ዓለም መስቀልከ መስቀል ብርሃነ ለኩሉ ዓለም መሰረተ ቤተ ክርስቲያን ወሀበ ሰላም ሰላም ሰጪነ
እስቲ ቁጭ ልቆጥር። ምዕመናን ተቀመጡ እንጂ ተቀመጡ። አስቸገሩን፣ እውነት አስቸገሩን። ከለልኳችሁ። በመቀጠል ሌላ ምን እላለሁ? መመስገን ነው እንጂ መመስገን ነው እንጂ ሌላ ምን እላለሁ? ተመስገን ነው። በስተመጨረሻም ዳመራችን ተለኮሰ። ዳመራችን ከተለኮሰ በኋላ እኛም ትንሽ ሰዓት ዳመራውን እናያለንና ዳመራው በጣም ነው የሚያምረው። ዛናቃት ህዝቡ ደግሞ በጣም ብዙ ነው። Hallelujah.
ቀስ ብለን እኛም መዝሙራችንን እየዘመርን ቀስ አድርገን መውጣት ጀመርን ማለት ነው። ሩቅ ቦታ ስለምንሄድ በእግር ነው። በዛ ላይ ደግሞ ቀስ እያልን መጣን። ይሄ ሁሉ ሰው ቤቱ ነው እዚህ ለእኔ እናቱ ሩቅ ነው። ለዛ መውጣት ጀመርን ማለት ነው። እኔ ደግሞ መዝሙር አያስችለኝም። መዝሙር ስሰማ ቀጥ የምቆሙ ነገር ተመልከቱልኝ። ቀጥሎ ይመጣ። ከዚህ ቀጥሎ ምን እንደተፈጠረበት ነግራችሁ አታምኑም። ወደ ቤት ሄዳለሁ ብዬ እየተበቀኝ ጥሩ ተመልከቱ።
ሙሉን ለቅላችኋለሁ። ሙሉን በቀጣዩ ለቅላችኋለሁ። አሁን መሽቶብናል፣ በጊዜ ወደ ቤት መሄድ አለብን እያልኩ ይኸውና መዝሙር ስሰማ እኔ አያስችለኝም። እቀርጽላችኋለሁ ለእናንተ እኮ እና መንገድ ላይም ዘማሪያን እናንተም ቃለ ሕይወትን ያሰማልናልና ከተመቻችሁ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ተቀላቀሉን። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ከእናንተ ጋር ይሁን። ሰላም ሁኑልኝ። ዓመቱ የሰላም የፍቅር የጤና ይሁንላችሁ እያለን መልካም የመስቀል በዓል ይሁንላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩልኝ። ሰላም ቤተሰቦች።